ስለዚህ አንገቷን ይዘህላት እያሻሸላት ነበር። ማቀፍ እኮ ነው የቀረው፣ ደረቱ ላይ ማስተኛት። ተስፋ ቆረጥሽ? ተስፋ አልቆርጥም። ተስፋ ማልቆርጠው ደግሞ ለኔ ብቻ ሳይሆን ለልጅም ስሚ፣ ከ3 ወር በኋላ ድጋሚ ይሄ ነገር እንዳይፈጠር የምትፈልጉ ከሆነ ትክክለኛውን ነገር እንዲናገር አድርጉት። አሁን የራሳችሁን ወሬ ተውትና እኔ ላወራ ፈልጌ ነው የመጣሁት። አስወጣት ወይ ደግሞ እኔ እጇን አንጠልጥዬ አስወጣታለሁ። ቤተሰብ ዛሬ በጣም በሚገርም ርዕስ ነው የመጣሁት ማለት ነው። በመጀመሪያ ብሩኬ ለሃይሚ ክብር እንዲኖርህ እንፈልጋለን ማለት ነው። እስኪ ለሃይሚ ክብር ይኑርህ የምትሉ ደግሞ በኮሜንት አሳውቁኝ ማለት ነው። ሲቀጥል ደግሞ መግቢያው ላይ እንደሰማችሁ እንዳዳመጣችሁ ሃይሚ ለዩ ጠየቀቻት፣ ተስማማሽ ወይስ እንዴት ነው? ተስፋ ቆራሽ ወይስ አልቆራሽም ብላ ስጠይቃት አይ ተስፋ መቼም አልቆርጥም፣ የልጅ አባት ነው፣ ለልጅ ስል ተስፋ አልቆርጥም እስከ 3 ወር ብላ መልስ መልሳለች ማለት ነው። ሁለተኛውን ደግሞ እንደሰማችሁ አንቄ ወይም ደግሞ ጎትቼ አውጥቼ ሳልጥላት አውጥተህ ጣልልኝ ብላ መልስ ሰጥታለች ሃይሚ እህታችን ማለት ነው። በዚህ አጋጣሚ ደግሞ ሃይሚ በጣም ነው ማደንቃት ማለት ነው። ጎበዝ ጀግና ናት ማለት ነው። ይገባታል ማለት ነው። ሁለተኛ ደግሞ ብሩኬ ሌላው ደግሞ ብሩኬ ለሃይሚ ክብር እንዲኖረው እንፈልጋለን፣ ደግመን ደጋግመን እንናገራለን ማለት ነው። እና ቤተሰብ ሃይሚና ብሩኬ መቼም አይለያዩም ማለት ነው። እዚህ ጋር እየሳቀችባት ነው ማለት ነው። ሃይሚን ያው እየሳቀችባት ነው። ተይ አትልፊ፣ አትድከሚ፣ ላይሆንልሽ አትውጪ፣ አትውረጂ፣ አይብርድሽ እያለቻት ነው ማለት ነው። አይሆንልሽም፣ አይሳካልሽም ብላ እንግዲህ ሃይሚ እየሳቀችባት ነው ማለት ነው። ስለዚህ እዩ ምን እንዳሰበች ባናውቅም እንግዲህ ሀሳቧ ሃይሚና ብሩኬ እንዲለያዩ ነው የምትፈልገው። ግን ሃይሚና ብሩኬ ደግሞ መቼም አይለያዩም። እንግዲህ ሃይሚ ከእግሯ እስከ ጭንቅላቷ ድረስ እየሳቀችባት ነው ማለት ነው። እዩ ግን አልገባትም ማለት ነው። እዩ ያው ሀሳቧ የልጅ አባት ነው ልጅስ እያለች እንግዲህ አሁንም መልስ እየሰጠች ነው ማለት ነው። ሃይሚ ደግሞ ተስፋ ብትቆርጪ ይሻልሻል፣ መቼም አያዋጣሽም፣ ልጁ የብሩኬ አይደለም፣ የሌለ ነገር አትጣይበት ብላ እንግዲህ ሃይሚ እየተከራከረች ነው ማለት ነው። ሃይሚና ብሩኬ መቼም ታውቃላችሁ ምንም ቢወራ መቼም አይጣሉም ማለት ነው። በእርግጥ አንዳንዴ ብሩኬ ይቸኩላል፣ ግን መቸኮል የለበትም፣ መረጋጋት አለበት። አሁን መግቢያው ላይ እንዳያችሁ በጣም ዛሬ በጣም ነው የተረበሸው ማለት ነው። ግን መረበሽ የለበትም፣ መረጋጋት አለበት። በሰው ፊት ደግሞ ብሩኬን ማክበር አለበት። ብዙ የሚወዳት ብዙ የሚያከብራት ሰዎች አሉ። ለነዛ ሰዎች ብሎ ደግሞ ሃይሚን ማመናጨቅ፣ መስደብ፣ ማንቋሸሽ የለበትም። ለሃይሚ ክብር ይገባታል ነው የምንለው። ለማንኛውም እናመሰግናለን።